7. የኩላሊት ህመም መከላከያዎች። የኩላሊት ህመሞች በአብዛኛው ምንም ምልክት አያሳዩም። የኩላሊት ህመሞች እየተባባሰ የሚሄድ የኩላሊት የሥራ አቅም ማነስ በማምጣት የኩላሊት መድከም ሊያስከትሉ ይችላሉ። ህመሞቹ ደረጃቸው እያደገ ሲመጣም ሕይወትን ለማቆየት የኩላሊት እጥበት አሊያም ንቅለ ተከላ ግድ እንዲሆን ያደርጋል። ባላደጉት ሀገራት ባለው ከፍተኛ የሆነ የገንዘብና የሕክምና መሳሪያ ማለትም ከ5 እስከ 10 በመቶ የሚሆኑት ታማሚዎች ብቻ ናቸው ወሳኝ ሕክምና የሆኑትን እንደ የኩላሊት እጥበት እና ንቅለ ተከላ አገልግሎት የሚያገኙት። የተቀሩት ደግሞ ወሳኝ ሕክምና ባለማግኘታቸው ለሞት የሚዳረጉ ይሆናል። ስር ሰደድ የኩላሊት ህመም በጣም የተለመደና ፈውስ አልባ ህመም ሲሆን ቀድሞ መከላከል ብቸኛው አማራጭ ነው። በጊዜ ህመሙ እንዳለብን ማወቁ እንዳይባባስ እንዲሁም ጓድና ከስብስብ የሆነ ሕክምና ግድ እንዳይል አሊያም ቢያስፈልግ እንኳን ጊዜውን ለማራዘም ይረዳል። የኩላሊት ህመም እንዴት እንከላከለዋለን? ኩላሊቶቻችን ፈጽሞ ችላ ማለት የለብንም። አስፈላጊ እና ዋና ኩላሊትን ከህመሙ መጠበቂያና መከላከያ የሚባሉ መንገዶችን ከዚህ በታች በሚገኙ ክፍሎች እንመለከታለን። ጥንቃቄ ለጤናማ ሰው። ጥንቃቄ ለኩላሊት ታማሚዎች። ጥንቃቄ ለጤናማ ሰው። 7 ውጤታማ የኩላሊት ጤና የምንጠብቅባቸው መፍትሄዎች። 1. ንቁ እና ቀልጣፋ መሆን። መደበኛ ኤሮቢክ ስፖርት እና የዘወትር የአካል እንቅስቃሴ ጤናማ የሆነ የደም ግፊት መጠን እና የስኳር መጠናችንን እንድንቆጣጠር ይረዳል። እንዲህ አይነት የአካል እንቅስቃሴዎች የስኳር እና የከፍተኛ የደም ግፊት ህመም ተጋላጭነትን በመቀነስ የስር ሰደድ የኩላሊት ህመም ተጋላጭነትን ይቀንሳል። 2. የተመጣጠነ ምግብ። ጤናማ አመጋገብ አትክልትና ፍራፍሬ መመገብ። ፋብሪካ ውስጥ የተዘጋጁ ከፍተኛ ካሎሪ ያለባቸው ቅባት የበዛባቸው ምግቦች፣ ስኳር፣ ስጋና ቅባት ያላቸው ምግቦችን መቀነስ። ከ40 ዓመት በላይ ዕድሜ በሆኑት ዘንድ የጨው መጠንን መቀነስ የኩላሊት ጠርና የከፍተኛ የደም ግፊት መከላከል ይረዳል። 3. የሰውነት ክብደትን መቆጣጠር። የሰውነት ክብደታችንን ጤናማ በሆነ አመጋገብ እና በመደበኛ የስፖርት እንቅስቃሴ መቆጣጠር፣ ይህም እንደ ስኳር፣ የልብ ህመሙ እና የስር ሰደድ የኩላሊት ህመም ጋር ተያያዥነት ያላቸው ችግሮች ተጋላጭነትን ይቀንሳል። 4. ሲጋራ ማጨስና የትንባሆ ውጤቶችን ማቆም። ማጤስ ለደም ቧንቧ እጥበት ያጋልጣል። ይህም ደግሞ ወደ ኩላሊት የሚሄደው የደም መጠንን ይቀንሳል። በዚህም የተነሳ ኩላሊት ስራውን በትክክል እንዳይሰራ ያደርጋል። የተለያዩ ጥናቶች እንደሚያመለክቱትም ትንባሆ ማጤስ በተለይ ኩላሊት ህመም ያለባቸው ሰዎች ላይ የኩላሊት የመስራት አቅም መዳከምን እንዲፈታ ያደርጋል። 5. ከማዘዣ ገጪ የሚሸጡ መድኃኒቶች መጠበቅ። ከማዘዣ ጎጭ የሚሽጡ የህመም ማስታገሻ መድኃኒቶችን ከመጠን በላይ በተደጋጋሚ መጠቀም የለብንም። የተለመዱ መድኃኒቶች እንደ አይቡፕሮፌን እና ናፕሮዜን በተደጋጋሚ ከመጠን በላይ ከተወሰዱ ኩላሊት ላይ ጉዳት በማድረስ መድከምን እንደሚያመጡ ይታወቃል። ስለዚህ የህመም ስሜትን ለመቆጣጠርና ለመቀነስ የተሻሉ ሌሎች አማራጮችን እንዲመክሩት ብሎም ኩላሊቶን ማማከር ይጠበቅቦታል። 6. በዛ ያለ ውሃ መጠጣት። በቂ የሆነ ውሃ መጠጣት በቀን እስከ 3 ሊትር ሽንትን ለማቅጠን ከአካላችን የሚወጡ ቆሻሻ ነገሮችን ለማስወገድ እና የኩላሊት ጠጠር ለመከላከል ይረዳል። 7. ዓመታዊ የኩላሊት ምርመራ ማድረግ። የኩላሊት ህመሙ አብዛኛውን ጊዜ ዝምተኛ ስለሆነ ከፍተኛ የሆነ ደረጃ እስኪደርስ ድረስ ምንም አይነት ምልክት አያሳይም። በጣም ውጤታማ የሆነው ነገር ግን እምብዛም ቦታ የማንሰጠው በጊዜ የኩላሊት ህመሙን ለማወቅና ለመከላከል የሚረዳው መደበኛ የሆነ በየጊዜው የሚደረግ የኩላሊት ምርመራ ነው። ከፍተኛ የሆነ ተጋላጭነት ያላቸው የስኳር፣ የከፍተኛ የደም ግፊት፣ የኩላሊት በሽታ ታሪክ ያላቸው ሰዎች ዓመታዊ የሆነ የኩላሊት ምርመራ ማድረግ ይኖርባቸዋል። ኩላሊታችሁን የምትወዱ ከሆነ ከምንም በላይ ደግሞ ራሳችን 40 ዓመት ዕድሜ ከሞላዎት በኋላ መደበኛ የሆነ የኩላሊት ምርመራ ማድረግዎን አይርሱ። የኩላሊት ህመሙን በጊዜው ለማወቅ በትንሹ ዓመታዊ የሆነ የደም ግፊት ምርመራ፣ የሽንት ምርመራና የደም ጁስ ይካሄዳል። ጥንቃቄ ለኩላሊት ህመም ታካሚዎች። 1. ስለ ኩላሊት ህመም ግንዛቤ እና በጊዜ ምርመራ ማድረግ። ንቁ ሆነን የኩላሊት ህመም ምልክቶች መከታተል። የተለመዱ የኩላሊት ህመም ምልክቶች የምንላቸው የእግርና የፊት ማበጥ፣ የምግብ ፍላጎት ማጣት፣ ማቅለሽለሽና ማስመለስ፣ የድካም ስሜት፣ ሽንት ቶሎ መሸናት፣ በሽንት ውስጥ የደም ወይም የፕሮቲን መገኘት ናቸው። እንደዚህ አይነት ምልክቶች ሲያጋጥሙ ሐኪም ማማከር አሊያም የኩላሊት ምርመራ ማድረግ ይመከራል። 2. የስኳር ታማሚ በሆኑ የሚደረግ ጥንቃቄ። ለሁሉም የስኳር ታማሚዎች የኩላሊት ህመምን መከላከል በጣም አስፈላጊ ነው። ምክንያቱም የስኳር ህመም በዓለም ላይ የስር ሰደድ የኩላሊት ህመም እና የኩላሊት መድከም ከሚያስከትሉ ህመሞች ዋነኛው እና ቀዳሚው ነው። 45 በመቶ የሚሆኑ አዳዲስ የሆነ የመጨረሻ ደረጃ የኩላሊት ህመም በስኳር ህመም የሚከሰት የኩላሊት ህመም ነው። በቀላሉ መንገድ በስኳር ህመም የሚጠቅም ቀላል እና ውጤታማ የሆነው ዘዴ ቢያንስ በየ3 ወር አንዴ የሚደረግ የደም ግፊት ምርመራ እና በዲፕስቲክ በሽንት ውስጥ ያለውን የፕሮቲን መጠን ወይም ማይክሮ አልቡሚኑሪያ በሽንት ምርመራ ማጣራት ነው።
ይህ በየዓመቱ መደረግ ያለበት በቶሎ በስኳር ህመም የሚመጣ የኩላሊት ህመምን ለመመርመር የሚረዳ የተሻለና አይነተኛ የሆነ ምርመራ ነው። ቢያንስ በየዓመቱ የክሪያቲንን መጠን መለካት ያስፈልጋል። ከፍተኛ የደም ግፊት፣ በሽንት ውስጥ የፕሮቲን መኖር፣ አጠቃላይ የሰውነት ማበጥ፣ በየጊዜው የሚለዋወጥ የስኳር መጠን፣ የኢንሱሊን አስፈላጊነት መቀነስ እና በስኳር ህመም የሚመጣ የአይን ህመም መኖር ስኳር ያለባቸው ሰዎች ኩላሊታቸው መጎዳቷን የሚያመለክቱ ናቸው። ከነዚህን የአደጋ ምልክቶች መጠንቀቅና ሐኪምን ወዲያው ማማከር አለብን። በስኳር ህመም የሚከሰቱ የኩላሊት ህመምን ለመከላከል አንድ የስኳር ህመምተኛ የስኳር መጠኑን በሚገባ መቆጣጠር፣ የደም ግፊት መጠን ከ130 በ80 ሚሊ ሜርኩሪ በታች እንዲሆን መቆጣጠር፣ የፕሮቲን ያላቸው ምግቦች መቀነስና የስብ መጠን መቆጣጠር አለበት። ከፍተኛ የደም ግፊት ታማሚዎች የሚደረግ ጥንቃቄ። ከፍተኛ የደም ግፊት የስር ሰደድ የኩላሊት ህመምን ከሚያስከትሉ የተለመዱ ምክንያቶች ሁለተኛው ነው። አብዛኛዎቹ የከፍተኛ የደም ግፊት ታማሚዎች ምንም አይነት ምልክት አያሳዩም። አብዛኛዎቹ ታማሚዎች የታዘዙላቸውን መድኃኒቶች በአግባቡ አይወስዱም። አንዳንዶች ደግሞ የህክምና ክትትላቸውን ሙሉ ለሙሉ እስከ ማቋረጥ ይደርሳሉ። መድኃኒት አለመውሰድ ስለሚመርጡ ለረጅም ጊዜ ከቁጥጥር ውጭ የሆነ የከፍተኛ የደም ግፊት ከፍተኛ ችግር ለሆነ እንዳለ ስር ሰደድ የኩላሊት ህመም፣ ለልብ ድካም እና ለስትሮክ አሊያም በደም መመታት ያጋልጣሉ። የኩላሊት ህመሙን ለመከላከል ሁሉም የከፍተኛ የደም ግፊት ታማሚዎች የታዘዘላቸውን የደም ግፊት መድኃኒት በትክክል መውሰድ፣ በጊዜው የደም ግፊት መጠናቸውን መለካት እና የተመጣጠነ ምግብ መመገብ እና የጨው መጠንን መቀነስ ያስፈልጋል። የህክምናው ዋናው ዓላማ የደም ግፊት መጠንን 130/80 ሚሊ ሜርኩሪ እና ከዛ በታች ማድረግ ነው። በጊዜ የኩላሊት ግፊት ታማሚዎች የሽንት እና የደም ክሪያቲንን መጠን በየዓመቱ መለካት አለባቸው። 4. የስር ሰደድ የኩላሊት ህመም ታማሚ በሆኑ የሚደረግ ጥንቃቄ። የስር ሰደድ የኩላሊት ህመም የማይድን ህመም ነው። ነገርን በቶሎ ተመርምሮ ከታወቀና የአመጋገብ ስርዓታችንን ከተቆጣጠርን መደበኛ የሆነ ክትትል እና ህክምና ካገኘን እየተባባሰ መሄዱን በመቀነስ ወደፊት የኩላሊት አጠባና ንቅለ ተከላ በቶሎ እንዲያስፈልግ ያደርጋል። ሁልጊዜ የደም ግፊት መጠንን መቆጣጠር የስር ሰደድ የኩላሊት በሽታ እንዳይባባስ ያለው የደም ግፊት 30/80 ሚሊ ሜርኩሪ እና ከዛ በታች ማድረግ እጅጉን ይመከራል። በጥሩ መልኩ የደም ግፊት መጠንን በቤት ውስጥ እየለኩ መመዝገብ ሐኪማችን መድኃኒቶችን እንዲያስተካክል ወይም እንዲለውጥ እጅግ በጣም ይረዳል። ለስር ሰደድ ህመም ታማሚዎች የሚጎዱ እንደ ደም ግፊት መቀነስ፣ ድርቀት፣ የሽንት ቧንቧ በዘጋት፣ የደም መቆሸሽ እና ኩላሊት የሚጎዳ መድኃኒቶች እና ወዘተ በፍጥነት መታወቅ አለባቸው። እነዚህ ችግሮች በፍጥነት ህክምና ማግኘት ጥሩ እና ጠንካራ የሆነ የኩላሊት አቅም እንዲኖር ያደርጋል፣ አንዳንዴም የኩላሊት አቅም እንዲሻሻል ያደርጋል። 5. የፖሊሲስቲክ የኩላሊት ህመም በጊዜ መመርመር እና ህክምና ማግኘት። አውቶሶማል ዶሚናንት ፖሊሲስቲክ የኩላሊት ህመም የተለመደ እና በጣም አስጊ የሆነ በዘር የሚተላለፍ የኩላሊት ህመም ሲሆን ከ6 እስከ 8 በመቶ ያክል ዲያሊሲስ የሚያደርጉ ታማሚዎች ጋር ይይዛል። የፖሊሲስቲክ የኩላሊት ህመም ታማሚ ቤተሰብ ያለው አንድ አዋቂ ከፍተኛ ተጋላጭነት ስላለው ህመሙ በጊዜ ካለበት እንዲታወቅ የአልትራሳውንድ ምርመራ ነው። እንደ ከፍተኛ የደም ግፊትን በመቆጣጠር፣ የሽንት ቧንቧ ኢንፌክሽኖችን በማከም፣ አመጋገብን በመገደብ እና አጋዥ ህክምናዎች ምልክቶችን ለመቆጣጠር እና ተጨማሪ ችግሮችን በመከላከል እና የኩላሊት የመድከም ፍጥነትን ከመቀነስ በስተቀር የማይዳግም ፈውስ የለውም። 6. የልጆች ሽንት ቧንቧ ኢንፌክሽን ቅድመ ምርመራ እና ህክምና። የሽንት ቱቦ ኢንፌክሽን አንድ ህፃን መነሻው ያልታወቀ ትኩሳት፣ በተደጋጋሚ መሽናት፣ በሽንት አወጋገድ ወቅት የማቃጠልና የተለየ የህመም ስሜት መኖር፣ የምግብ ፍላጎት መቀነስ ወይም የክብደት ለውጥ አለመኖር በሚከሰትበት ጊዜ ሁሉ መጠንቀቅ አለብን። እያንዳንዱ የሽንት ቧንቧ ኢንፌክሽንን ማስታወስ በጣም አስጊ ነው። በተለይም ትኩሳት ያለው በኩላሊት ላይ ጉዳት ሊያስከትል ይችላል። በተለይ ዘግይቶ ከተመረመረ እና ተገቢ ባልሆነ ከታከመ እንዲህ አይነቱ ጉዳት የኩላሊት ጠባሳ፣ መጥፎ የህፃናት ኩላሊት እድገት፣ የደም ግፊት እና የኋላ በህይወት ውስጥ የኩላሊት መድከም ያጠቃልላል። በዚህ ምክንያት ተገቢው ህክምና ወዲያውኑ እንዲሰጥ በልጅ ላይ ይሽባል መመርመሩ በጣም አስፈላጊ ነው። በተጨማሪም አንድ ልጅ የሽንት ቧንቧ ኢንፌክሽን ሲይዘው የተጋለጡ ያልተለመዱ ነገሮችን ለይቶ ማወቅ ወይም ሌሎች ለአደጋ አጋላጭ ምክንያቶች መኖሩ በፍጥነት ማወቁ አስፈላጊ ነው። በልጅነት ጊዜ ወደ 50 በመቶ የሚሆነው የሽንት ቧንቧ ኢንፌክሽን ውስጥ የፊዚኮኤሌክትሪክ ሪፍሌክስ በጣም የተለመደው አይነት አጋላጭ ተነበሽ። በተጎዱ ህፃናት ላይ የቅርብ ክትትል ማድረግ በተለየ መልኩ አስፈላጊ ነው። 7. ተደጋጋሚ የሽንት ቧንቧ ኢንፌክሽን በጎልማሶች ላይ። ተደጋጋሚ የሽንት ቧንቧ ኢንፌክሽን ወይም ለተገቢው አንቲባዮቲክ ህክምና በቂ ያልሆነ ምላሽ ያላቸው ታካሚዎች ለዚህ አጋላጭ ምክንያቶች መገምገም አለባቸው። አንዳንድ መሰረታዊ ምክንያቶች የሽንት ቧንቧ መዘጋት፣ የጠጠር በሽታ ወዘተ ካልታከመ በኩላሊት ላይ ዘላቂ አደጋን ይከስታል። ስለሆነም የመነሻ ምክንያቶች ማወቅና ምርመራ መሰረት። 8. ትክክለኛ የፕሮስቴት ህመም።
የፕሮስቴት ህመም ችግር ያለባቸው ብዙ ወንድ አዛውንቶች ምልክቶቻቸውን ለረጅም ጊዜ ችላ ይላሉ፣ ምክንያቱም የመደበኛው የእርጅና ሂደት አካል በመሆናቸው። የሽንት መሽናት ወይም የሽንት መንጠባጠብ የተለመደ ነው የሚለው የተሳሳተ አስተሳሰብ ነው። ያልታከመ የፕሮስቴት ህመም በኩላሊት ላይ ዘላቂ ጉዳት ያስከትላል። ትክክለኛ ክትትልና ወቅታዊ ሕክምና በምርመራ ወቅት የቀረበ ለማቆየት ይረዳል። 9. በወጣትነትዎ ጊዜ የደም ግፊትን ችላ አለማለት። በወጣትነት ጊዜ የደም ግፊት ያልተለመደ እና አብዛኛውን ጊዜ መንስኤውን ከስር መሰረት መመርመርን ይጠይቃል። በወጣቶች ላይ የኩላሊት ህመሞች ለከፍተኛ የደም ግፊት ህመም ከተለመዱት መንስኤዎች መካከል የሚጠቀሱ ናቸው። ስለሆነም የደም ግፊት ያለባቸው ወጣቶች አፋጣኝ ግምገማ፣ የኩላሊት ህመምን በጊዜ ለይቶ በማወቅና በመመርመር ዘላቂ ጉዳት የማስከተል 10. አጣዳፊ የኩላሊት መድከም የመጀመሪያ ህክምና። አጣዳፊ የኩላሊት ጉዳት ለአጣዳፊ የኩላሊት መድከም ዋና መንስኤ የሚሆኑት የኩላሊት ስራን በድንገት መቀነስ፣ ተቅማጥ፣ ማስታወክ፣ የፋልሲፓረም ወባ፣ የደም ግፊት መቀነስ፣ የደም መቆሸሽ፣ አንዳንድ መድኃኒቶች ናቸው። እነዚህም መነሻ ምክንያቶች በቅድሚያ እና በፍጥነት ለይቶ ማወቅ የቋሚ የኩላሊት መዳመንና ባስኒታ 11. ጥንቃቄ የተሞላበት የመድኃኒት አጠቃቀም። ንቁ ሁኑ። ብዙ ያለ ማዘዣ የሚሸጡ መድኃኒቶች፣ በተለይም የህመም ማስታገሻዎች እና የህመም ገዳይ፣ በተለይም በጎልማሶች በትላልቆች ለኩላሊት ጉዳት አጋላጭ ነው። እንደነዚህ አይነቶቹ መድኃኒቶች በሰፊው ይተዋወቃሉ፣ ግን አደገኛ ውጤቶቻቸውን ብዛም አይገለጹም። ለራስ ምታትና ለአጠቃላይ የሰውነት ህመም የሚረዱ ያለ ማዘዣ የሚሸጡ የህመም ማስታገሻዎችን መጠቀምን ያስወግዱ። በራሳችን መድኃኒቶችን መውሰድ እና አላስፈላጊ መድኃኒቶችን ወይም የአመጋገብ ማሟያ መጠቀም ያስወግዱ። በሐኪም መመሪያና ቁጥጥር ስር የሚወሰዱ ነው። መድኃኒቶች ብዙውን ጊዜ አስተማማኝ ናቸው። ሁሉም የተፈጥሮ መድኃኒቶች፣ አዩርቬዲክ መድኃኒቶች፣ የቻይናውያን ቅጠላ ቅጠልና ስራስሮች እና የአመጋገብ ማሟያዎች ምንም ጉዳት የላቸውም የሚለውም እምነት የተሳሳተ ነው። በአዩርቬዲክ መድኃኒቶች ውስጥ ያሉ ከባድ ብረቶች በኩላሊቱ ላይ የማይቀርስ ጉዳት እንደሚያደርሱ ታውቋል። 12. ጥንቃቄዎች በተናጠል ኩላሊት። በአንድ ነጠላ ኩላሊት የሚኖር ሰው ጤናማ ኑሮ መኖር ይችላል። 2 ኩላሊት ያላቸው ታካሚዎች ሁሉ የደም ግፊቶቻቸውን ሁል ጊዜ መቆጣጠር፣ ብዙ ፈሳሾችን መውሰድ፣ ጤናማ አመጋገብን መጠበቅ፣ ከመጠን በላይ የጨው መጠንን መቀነስ፣ ከፍተኛ የፕሮቲን ምግቦችን ማስወገድ እና ለብቸኛ ኩላሊት ጉዳት ለምሳሌ ቀጥተኛ ደም እንዳይደርስ መቆጠብ አለባቸው። በጣም አስፈላጊው ጥንቃቄ መደበኛ የህክምና ክትትል ማድረግ ነው። አንድ ሰው ቢያንስ በዓመት 1 ጊዜ የኩላሊት የሥራ አቅምን ለመፈተሽ ሐኪምን በማማከር የደም ግፊትን፣ የሽንት ምርመራን እና የደም ምርመራዎችን በማድረግ ከተፈለገም የመነሻውን የኩላሊት አልትራሶኖግራፊ ማካሄድ ይኖርበታል።